ክቡራን አድማጭ ተመልካቾቻችን እንደምናመሻችሁ። በዛሬ መረጃ ሰዓታችን የተለያዩ መረጃዎችን ይዘን ቀርበናል። እንድትከታተሉን በአክብሮት እንጠይቃለን። ለሃይማኖት ትምህርት ወደ አረብ ሀገራት የምትሄዱ ወደ ሀገሬ እንዳትመለሱ የቡርኪና ፋሶ መሪ ለሃይማኖት ትምህርት ወደ አረብ ሀገር የምትሄዱ ሰዎች እንዳትመለሱ ብሎ አስጠንቅቋል። በእምነቱ ሙስሊም የሆነው ኢብራሂም ትራኦሬ ውሃብያ የሚባል አስተምሮ ከአረብ ሀገራት ወደ ሌሎች ሀገሮች እያመጣ ያለውን መገዳደልና ብጥብጥ መሆኑን በመጥቀስ ህዝባችን በሰላም እንዲኖር ስለምፈልግ ወደ አረብ ሀገር እየሄዳችሁ የውሃብያ ትምህርት የምትማሩ አገሬ በዜግነት አታውቃችሁም፣ እንደ ስድስተኛም አንቀበላችሁም፣ ከዳችሁበት እንዳትመለሱ ብለዋል። በቡርኪና ፋሶ የሚኖሩ የሃይማኖት አባቶች ቁርአን ለማስተማር በቂ እውቀት እንዳላቸው የገለጸው የቡርኪና ፋሶ መሪ ውጭ ሀገር ሳንሰለጥን ማስተማር አንችልም ካላችሁ የራሳችሁ እንጂ የኔ ችግር እንደማይሆን ከአሁኑ ወቅል ብሏል። ከአረብ ሀገር ጋር የሚደረገውን የሃይማኖት ትምህርት ግንኙነት ከሀገር የእውቀት ማነስ ሳይሆን በሃይማኖት ትምህርት ሰበብ የሚሰጥ የገንዘብ ሲባል እንደሆነም ተናግሮም አይርዱን ይቅርብን፣ ካሁን በኋላ መሰል ግንኙነቶች ይቆማሉ ሲል ጥብቅ ማስጠንቀቂያ ሰጥቷል። የአረብ ሀገራት ለውሃብያ መስፋፋት የሚያደርጉት እገዛ ፈንታ የቡርኪና ፋሶ ለሃይማኖት ትምህርት የራሷን በጀት ታጸድቃለች ብሏል። በሃይማኖት ትምህርት ስም ወደ ሌላ ሀገር ሄደው 7 እና 8 ዓመት ተምረው ይዘው የሚመለሱት መገዳደልና ግጭት ነው ያለው የሀገሪቱ መሪ ካሁን በኋላ ይህንን አልታገስም ሲል አስጠንቅቋል። የአረብ ሀገራት በተለይም ከአፍሪካ የያዙትን በሃይማኖት ትምህርት ስም አክራሪነትና አሸባሪነትን ማበረታታት ተግባር ሌላ ቀይ ግዛት ተግባር አድርጎ የሚመለከተው የቡርኪና ፋሶ መሪ ይህ አደገኛ አካሄድ የግድ ማስቆም ካልተቻለም በብጥብጥና ነውጥ ህዝባችን ሰላም አያገኝም ብሏል። በናይጄሪያ፣ ማሊ፣ ኒጀርና ሌሎች ቀጠናው ሀገራት የሚንቀሳቀሰው እንደ ቦኮ ሃራም፣ አይኤስን ካሉ አሸባሪዎች በተጨማሪ በቡርኪና ፋሶ ውስጥም አይኤስን ጨምሮ ሌሎች አሸባሪዎች የብሔራዊ ደህንነት ምንጭ ተደርገው ይወሰዳሉ። በኢትዮጵያ መካንነት ከፍተኛ ችግር እየሆነ መምጣቱ ተነገረ። የመካንነት ችግር በሴቶች በወንዶች እንዲሁም በሁለቱ አጋሮች ጋር ሊከሰት እንደሚችል የሕክምና ባለሙያዎች ይናገራሉ። በኢትዮጵያ መካንነት ችግር ከሚጠበቀው በላይ ከፍተኛ መሆኑን በጋንዲ መታሰቢያ ሆስፒታል የማህፀንና ጽንስ ስፔሻሊስት እንዲሁም የመካን ሰብ ስፔሻሊስት ሐኪም ዶክተር በላይ ቤተ ማርያም ለብስራት ሬዲዮ ጋር በነበራቸው ቆይታ ገልጸዋል። ከጥንዶች መካከል ከ20 እስከ 25 በመቶ የሚሆኑት በዚህ ችግር እንደሚጠቁ ተናግረዋል። በኢንፌክሽን ምክንያት የሚከሰት የማህፀን ቱቦ መዘጋት በሴቶች ላይ የሚከሰተውን መካንነት ችግር 30 በመቶ ድርሻ እንዳለው ሰብ ስፔሻሊስቱ አስረድተዋል። በባክቴሪያ በፈንገስና በቫይረስ አማካኝነት የሚከሰቱ በሴቶች የመራቢያ አካል ወይም በማህፀን ኢንፌክሽን ሕክምና ካላገኙና በተደጋጋሚ የሚከሰቱ ከሆነ መካንነት ሊያስከትል ይችላሉ። እንደ ዓለም ጤና ድርጅት መረጃ ከሆነ 20 በመቶ የሚሆነው በወንድ በኩል የሚኖር መካንነት ነው። በጭንቅላት ውስጥ የሚመረት የሆርሞን ማነስ፣ በዘር ፍሬ ላይ የሚያጋጥም የስመር ማምረት ችግር፣ የወንድ የዘር ቱቦ መዘጋት እንዲሁም ምክንያቱ የማይታወቅ የወንድ መካንነት ዋና ዋና መንስኤዎች ናቸው። እንቁላል መፈጠር ወይም መለቀቅ ችግር፣ በሆርሞን መዛባት ወይም በእድሜ ምክንያት በእንቁላል በወር አበባ ዑደት ውስጥ አዘውትሮ አለመፈጠር በሴቶች ላይ ከሚከሰቱ የመካንነት ችግር ዋና ዋና ምክንያቶች መሆናቸውን ዶክተር በላይ አስረድተዋል። ለሀገር ውስጥ የቡና ዋጋ መጋነን ዋነኛ ምክንያት የቡና ነጋዴዎች ናቸው ተባለ። ኢትዮጵያ ቀዳሚ የቡና አምራች ሀገር ብትሆንም ከጊዜ ወደ ጊዜ ለሚታየው የሀገር ውስጥ የቡና ዋጋ መጨመር ዋነኛ ምክንያት የቡና ላኪዎች ምርት በተጋነነ ዋጋ ማቅረባቸው መሆኑ የኢትዮጵያ ቡናና ሻይ ባለስልጣን አስታወቀ። የባለስልጣኑ ዋና ዳይሬክተር ጽህፈት ቤት ኃላፊ ዶክተር ሰፊሳ አባቡ ለመናኸሪያ ሬዲዮ እንደገለጹት በተጠናቀቀው 2018 በጀት ዓመት ለውጭ ገበያ ከቀረበ ቡና ምርት የተገኘው ገቢ ከፍተኛ ቢሆንም በሀገር ውስጥ ገቢ ላይ ግን የዋጋ ጭማሪ ታይቷል። ባለስልጣኑ በዘርፉ የቁጥጥር ስራ እያከናወነ ቢሆንም በአሁኑ ወቅት የሀገር ውስጥ የቡና ዋጋ ከዓለም አቀፍ ገበያ ጋር ሲነጻጸር ሰፊ ልዩነት እንዳለውም አስረድተዋል። ላኪዎች እርስ በርሳቸው በመነጋገር ተቀራራቢና የተረጋጋ ዋጋ እንዲያቀርቡ በተደጋጋሚ ነገራቸውም ወዳልተገባ የዋጋ ሽሚያ በመግባታቸው ምክንያት በገበያ ላይ አለመግባባት መፈጠሩን ኃላፊው ገልጸዋል። ይህ የዋጋ መጋነን የሀገሪቱን የቡና ዘርፍ ወደ ኋላ የሚጎትት በመሆኑ ባለስልጣኑ ላኪዎችን በውይይት ለማስማማት ጥረት ማድረጉን ጠቅሷል።